በሳምንት ውስጥ የሰራሁትን ዶላር ነው እዚህ ጋር ማሳያችሁ። ካላያችሁ መቼም አታምኑ። እነዚህ ያው ስራውን የሚሰሩ በጣም የነቁና በቃ የነቁና የተማሩ ጀግኖች ናችሁ። ሸረፈድንም እዚህ ጋር እንደምታዩት አለ። ሸረፈድን ይኸው እዚህ ጋር አለ እንደምታዩት። ሌሎችም ያው ብዙዎች አሉ። እኔ በሳምንት ውስጥ የሰራሁትን ዶላር ነው ማሳያችሁ። ወደ አካውንት ይገባለሁ። ከዛ እንደምትመለከቱት እዚች ጋር ፖይንትስ የምትለዋለች። እዚህ ደግሞ ኮይን አለ 1000 ኮይን። ይሄን ስለምቀይረው ነው። ከዛ ይችን 119 ፖይንት የምትለውን ወደ ዶላር ቀይረን እናሳያችኋለን። እሷ ውስጥ እንገባለን። ከዛ በኋላ እዚች ጋር ትታያቸዋለች። ዊዝድሮ ናው የምትላለች። ዊዝድሮ እንግሊዘኛ ለማታውቁ ዊዝድሮ ማለት መቀየር ማለት ነው። ዊዝድሮ ነው የሚለውን ስጫ ነው ወደ ዶላር ተቀየረ። ወደ ዶላር ሲቀየር ወዳጆቼ እንደምትመለከቱት ላክበብላችሁ 11 ዶላር ከ91 ሳንቲም ይላል። ይሄ 11 ዶላር ለምሳሌ ስራ ፈትቼ ብቀመጥ ቤት ውስጥ አገኘዋለሁ ወይ ነው የኔ ጥያቄ። በሳምንት ውስጥ እንኳን አይደለም ቁጭ ብዬ ቂጤና ጠፍጥፌ ተቀመጨ ቲክቶክ ስክሮል እያደረኩኝ የማንም ላይቭ እየገባሁኝ የማንንም አጀንዳ እየፈለኩኝ ይሄንን ላገኝ ቀርቶ 10 ሳንቲም የ10 ሳንቲም ለካ የለም በአሁን ጊዜ 1 ሪያል ለማስቲካ መግዣ የሚሰጠኝ ሰው የለም። ስሩ፣ አግኙ፣ ተጠቀሙ ስንላችሁ በምክንያት ነው። ሶ ይሄንን 11 ዶላር መቀበል ከፈለኩኝ እዚች ጋር እንደምትመለከቷት የባንክ አማራጮች አሉ። እችን ቀስቷን ተጭነን የፈለግነው የባንክ አማራጮች ከፍቱልናል። በቀላሉ ማስገባት እንችላለን። ወደ ኢትዮጵያ ባንኮች ማስገባት እንችላለን። እዚህ ጋር 3 አማራጮች አሉ። እዚህ ጋር አለ፣ እንዲሁም እዚህ ጋር አለ፣ እንዲሁም እዚህ ጋር አለ። በእነዚህ መልኩ ማስገባት እንችላለን ማለት ነው። ኑ ስሩ፣ አብራችሁን ተጠቀሙ። ዩቲዩብ ብንሰራ በ11 ቀን እንደዚህ 11 ዶላር አንሰራም። እንትን እንኳን 70 ዶላር 100 ዶላር ለመሙላትና 71 ድርሃም ለመሙላት እንኳን እኮ ወደ ስንት ወር ቀጥቅጠን ቪዲዮ ሰርተን ደክመን ላይቭ ገብተን ነው አይደል? ዩቲዩብ ላይ ስንሰራ ዩቲዩበሮች መቼም ራሳችንን እናውቃለን። እና ኑ አብራችሁን ስሩ። በጣም የነቁና ፋስት የሆኑ ኢትዮጵያውያኖች በምትመለከቱት መልኩ እየሰሩ ነው። ቶሎ እናም አብረን እንስራ። አከፋፈቱ እንዴት ነው? እንዴት ብለን ትክክለኛውን አከፋፈት እናገኘው ብላችሁ እኔን መጠየቅ ትችላላችሁ። አብረን እንሰራለን። አመሰግናለሁ።